السلام عليكم كيف عليكم أتمنى أن تكون بخير أهلا وسهلا بكم إلى دوراتنا اللغة العربية ሰላም ጤና ይስጥልኝ እንደምን አላችሁ ብርሃኑ እባላለሁ የተለያዩ ቋንቋዎችና እንዲሁም ሌሎች አጫጭር ኮርሶችን በተለያዩ ፕላትፎርሞች አስተምራለሁ ዛሬ እንግዲህ በቤዚክ አረቢክ ላንጉዌጅ ትምህርታችን መጥቻለሁ ማለት ነው ባለፈ ትምህርታችን እንግዲህ ለሰን 14 ለሰን 14ን በደንብ አድርገን ተምረን ነበር ዛሬ ደግሞ ከዛ የቀጠለውን ለሰን 15 about prepositions in Arabic እንማራለን ማለት ነው ስለዚህ በጥሞና እንድትከታተሉኝ እጠይቃለሁ ወደ ትምህርቱ እንሄዳለን በለሰኑ ኦብጀክቲቭ ነው የምንጀምረው ማለት ነው by the end of this lesson you will able to recognize common Arabic prepositions እንግዲህ የመጀመሪያ የለሰናችን ኦብጀክቲቭ የሚሆነው ምንድነው ስለ ፕሪፖዚሽኖች ኮመን የሆነ አንደርስታንዲንግ የሚኖረን ሪኮግናይዝ ማድረግ ወይም ደግሞ ፕሪፖዚሽን የሚባለው ምንድነው የሚለውን በደንብ ማወቅ ነው ማለት ነው ሁለተኛው የለሰናችን ኦብጀክቲቭ ደግሞ use them in simple sentence በቀላል አረፍተ ነገሮች ያስገባን በምሳሌ እንዴት እንደሆነ መዋቅራቸውን እናያለን ማለት ነው ይሄ ሁለተኛው የለሰናችን ኦብጀክቲቭ ነው ሶስተኛው የለሰናችን ኦብጀክቲቭ ደግሞ understand how they affect word endings especially in formal Arabic formal በሆነ grammatical aspect of Arabic ከቃላቱ ኤንዲንግ ላይ ምን አይነት ኢፌክት አላቸው እነዚህ ነገሮች ሲጨመሩ የሚለውን እሱን በደንብ አድርገን እንማራለን ማለት ነው ስለዚህ በዚህ ስላይድ እንግዲህ ስናይ what are prepositions preposition ራሱ ምንድነው የሚለውን እናያለን ማለት ነው prepositions are small words that link nouns and pronouns to other words indicating place time direction እና የመሳሰሉት ነገሮች አሉ አይደል እነዚህን ስሙንና እንዲሁም ደግሞ ስሙን ወይም ፕሮናውኑ ከሌሎች ቃላቶች ጋር ምናጣምርበት ነው ማለት ነው በጣም ትልቅ ወሳኝ የሆነ ነገር ነው ማለት ነው ፕሌስ አመልካቾች አሉ ጊዜ አመልካቾች ወይም ደግሞ ታይም አመልካቾች አሉ አቅጣጫ አመልካቾች አሉ እንዲሁም ሌሎች ብዙ አሉ ማለት ነው እና ሚናቸው በጣም ከፍተኛ ነው እነዚህ ማለት ነው አንድን አረፍተ ነገር ኮንስትራክት ለማድረግ በጣም ትልቅ ሚና አላቸው ማለት ነው እና እነዚህ ናቸው እንግዲህ ፕሪፖዚሽን የሚባሉት in Arabic preposition are called huruf al-jar ይባላል በአረብኛው huruf al-jar ይባላል they case the noun after them to be in the genitive case እቺ ትንሽ ለየት ያለች ኮንሴፕት ናት ላስረዳችሁ በአረብኛ ጄኔቲቭ ኬዝ የሚባል ነገር አለ ኖሚናቲቭ ኬዝ እና ጄኔቲቭ ኬዝ ነው አንዱ ቃል አንዱ የአረብኛ ቃል በኖሚናቲቭ ኬዝ እና በጄኔቲቭ ኬዝ ሊሆን ነው የሚሆነው ማለት ነው ኖሚናቲቭ ኬዝ የሚባለው ምንድነው ምንም አይነት የፕሪፖዚሽን ሳይጨመርበት ኮንስትራክት ስናደርገው እንደ ሳብጀክት ነው ሲያገለግል እንደ ሳብጀክት ካንድ አረፍተ ነገር ላይ ያነ ቃል እንደ ሳብጀክት ሆኖ ሲያገለግል ኖሚኔቲቭ ኬዝ ነው እንለዋለን ከዛ በኋላ ግን ባያያዦች እንደዚህ ተያይዞ አረፍተ ነገሩ ላይ ባያያዦች ከሆነ በኋላ ማለት ከፕሪፖዚሽኑ በኋላ ይሄ ናውን ሲመጣ ወደ ምን ይቀየራል ወደ ጄኔቲቭ ኬዝ ይቀየራል ማለት ነው ወደ ጄኔቲቭ ኬዝ ይቀየራል ማለት ነው actually ይሄን ሪፈር አድርጋችሁ what is nominative case and genitive case of Arabic in Arabic grammar ብላችሁ ብታዩ ዝርዝር እንትኑን አንደርስታንድ ማድረግ ትችላላችሁ እንዲሁም መግቢያውን ግን ስነግራችሁ ይሄ ነው ማለት ነው ሶ እንግዲህ እነዚህ ፕሪፖዚሽኖች አንድን ናውን አንድን የአረብኛ ናውን ከኖሚኔቲቭ ኬዝ ወደ ጄኔቲቭ ኬዝ እንዲቀየር ያደርጉታል ይሄን ኮንሴፕት ያዙልኝና እንቀጥላለን እናንተ ሪፈር አድርጋችሁ ሞር አንደርስታንድ ማድረግ ትችላላችሁ what is nominative case and genitive case የሚለው ማለት ነው በዚህ ስላይድ እንግዲህ እነዚህን ወሳኝ የሆኑ እና ትንሾቹ ብቻ ናቸው ብዙ ናቸው actually ግን የተወሰኑትን በዚህ ስላይድ እናያለን ማለት ነው በዚህኛው የአረብኛው ጽሁፋቸው ነው በዚህኛው ደግሞ እንዴት ይነበባሉ ወይም ደግሞ ፕሮናንሲዬሽናቸው ነው በዚህኛው ደግሞ ሚኒንጋቸው ፍቻቸው ነው ማለት ነው ስለዚህ የመጀመሪያው ስናይ ፊ ሲነበብ ይሄ ፊ ኢን ማለት ነው ኢን ውስጥ ማለት ነው በውስጥ ማለት ነው አላ ኦን ማለት ነው በላይ ማለት ነው አላ ኦን በላይ ማለት ነው ታህታ አንደር ማለት ነው በታች ማለት ነው አማማ
አማማ in front of ፊት ለፊት ማለት ነው። አማማ in front of ወይ ፊት ለፊት ማለት ነው። ኻልፋ አይደለም ኻ ብላችሁ የምታነቡት ይሄን ኻልፋ ቢሃይንድ ማለት ነው፣ በስተጀርባ ማለት ነው። ባይና ቢትዊን ማለት ነው፣ መካከል፣ በዚህና በዚህ መካከል ብላችሁ ለማውራት የሚጠቅማችሁ ነው ይሄ ባይና ቢትዊን ማለት ነው። ኢላ ቱ ወይም ደግሞ ቱዋርድ ማለት ነው፣ ወደ ማለት ነው። ይሄ እንትኑ ፍቹ ሚን፣ ይሄኛው ደግሞ ሚን ማለት ፍሮም ማለት ነው። ለምሳሌ እኔ የመጣሁት ከኢትዮጵያ ነው፣ እኔ የመጣሁት ከዚህ ነው፣ ይሄ ከዚህ ነው የመጣ ምናምን ብላችሁ ለማውራት የሚጠቅማችሁ ነው። ይሄ ሚን ማለት ፍሮም ማለት ነው፣ ከማለት ነው። ይሄ ደግሞ ዊዝ ማለት ነው። ዊዝ ከዚህ ጋር እንደማለት ነው፣ ጋር ማለት ነው። ከዚህ ጋር ከአበበ ጋር ከከበደ ጋር ምናምን ብላችሁ ለማውራት የሚጠቅማችሁ ነው ማለት ነው። ይሄ ማለት ዊዝ ወይም ጋር ማለት ነው። ከዳሽ ጋር ማለት ነው። ከአበበ ጋር ከከበደ ጋር ከብላ ብላችሁ የምታወሩበት ነው። ይሄ ኢንዳ አት ወይም ደግሞ ዊዝ እንደ ፖዚሽንም ያገለግልናል። ይሄ ባለቤትነት አመልካችም ይሆናል። ኢንዲ ካልነ አለኝ እያልኩ አለኝ ለማለትም ይጠቅመናል ማለት ነው። እንደ ፖዚሽንም ያገለግላል። አት ለማለትም ይሆናል አሳምታይም ማለት ነው። እንደ ኮንቴክስቱ ለነዚህ አገልግሎቶች ይውላል ማለት ነው። ይሄ ኢንዳ የሚለው ሊ ማለት ደግሞ ፎር ማለት ነው። ወይም ደግሞ ቱ ለማለትም ይሆናል። እንደ ኮንቴክስቱ ነው እንዳልኳችሁ፣ እንደ አረፍተ ነገሩ ኮንቴክስት ፎር ይሆናል ወይም ደግሞ ቱ ይሆናል ማለት ነው። ለአበበ ለከበደ ወይም ደግሞ ወደዚህ እንደዚህ ብላችሁም ለማውራት ይጠቅማችኋል ማለት ነው። ዊዝ ወይም ደግሞ ባይ ይሆናል። ዊዝ ወይም ደግሞ ባይ ይሆናል ማለት ነው። ስለዚህ እንግዲህ እነዚህ ኮሞን አረቢክ ፕሪፖዚሽንስ የሚባሉት እነዚህ ናቸው ማለት ነው። በጣም የተለመዱና ኮሞን የሆኑ አረቢክ ፕሪፖዚሽኖች እነዚህ ናቸው። ጀሚል ጅዳን ኤግዛምፕል እናያለን ማለት ነው። ኤግዛምፕል ስናይ የመጀመሪያው ኤግዛምፕል አልኪታቡ ፊ አልሐቂባ። አያችሁ አሁን እዚህ ጋር አልኪታቡ ዘቡክ ነው መጽሐፉ ለማለት ነው። ፊ የምትለው እቺ ፊ የምትለው ፕሪፖዚሽን ናት። ሐቂባ ምንድነው? ባግ አይደል? ባግ ነው። አሁን እዚህ የቀደሙን ግራ እንዳትጋቡ የቀደሙን ኖሚኔቲቭ ኬዝ እና ጄኔቲቭ ኬዝ ያልኳችሁን እዚህ ጋር ላስረዳችሁ። አሁን ይሄ አልሐቂባ የሚለው ምንድነው? ናውን ነው አይደል? ናውን ነው፣ ስም ነው አልሐቂባ የሚለው። አሁን አልሐቂባ ሳብጀክት ሲሆንና ሳብጀክት ቢሆን ኑሮ መጀመሪያ ከአረብኛ አረፍተ ነገሩ መጀመሪያ ነበር የሚመጣ። ይሄ አልሐቂባ የሚለው እንደ ሳብጀክት ፕላስ ብሎ አይደል የሚጀምር የአረፍተ ነገር መዋቅራችን። ይቺ መጀመሪያ ይሄን አሁን መጀመሪያ ቢመጣ ኑሮ ከዚህ አረፍተ ነገር ላይ እንደ ሳብጀክት ነበር የሚሆን ማለት ነው። ሳብጀክት ሆነ ማለት ደግሞ ምን ማለት ነው? ኖሚኔቲቭ ኬዝ ነው የሚሆን የነበረ ማለት ነው። ነገር ግን እዚህ አረፍተ ነገር መዋቅር ላይ እንደምታዩት እዚህ ፕሪፖዚሽኑ መጣ። ከፕሪፖዚሽኑ በኋላ ነው የመጣው ይሄ። ስለዚህ በዚህ ኬዝ አሁን ምንድነው ይሄ? በምን ኬዝ ነው ያለው? በጄኔቲቭ ኬዝ ነው ያለው። በጄኔቲቭ ኬዝ ነው ያለው ማለት ነው። ስለዚህ እዚህ ጋር ኖሚኔቲቭ ኬዝ አይደለም ይሄ ናውኑ ማለት ነው። ራዘር ኢን ጄኔቲቭ ኬዝ ነው ማለት ነው። ኢን ጄኔቲቭ ኬዝ ነው ያለው ማለት ይሄን በዚሁ እንድታዩት ፈልጌ ነው። ይሄ የመጀመሪያ የአረፍተ ነገር ምሳሌያችን ነው ማለት ነው። the book is in the bag መጽሐፉ ከፖርሳው ውስጥ ነው ማለት ነው። ይሄ ማለት ጀሚል ጅዳን። ሌላኛው ይሄኛው ኤግዛምፕላችን ደግሞ አልሃቲፍ አላ አልጣዊላ። አልሃቲፍ ምንድነው? ስልክ ነው። አላ አልጣዊላ ኦን ዘ ቴብል ማለት ነው። ስለዚህ ኦን የሚለው ይሄ አላ የሚለው ኦን ማለት ነው። ፕሪፖዚሽን ነው ይሄ አላ የሚለው ኦን ማለት ነው። ከዚህ የታዘባችሁትን እስቲ ንገሩኝ። አሁን እዚህ ጋር ጄኔቲቭ ኬዙ የቱ ነው? ይሄ ነው። ጣዊላ የሚለው ስም ነው። ነገር ግን ከአረፍተ ነገሩ መጀመሪያ አይደለም የመጣ ከፕሪፖዚሽኑ በኋላ ነው የመጣ ይሄ አልጣዊላ የሚለው ማለት ነው። ስለዚህ ይሄ ጄኔቲቭ ኬዝ ነው ማለት ነው። ጄኔቲቭ ኬዝ ነው። ለምን ነው ጄኔቲቭ ኬዝ የሆነው? ከፕሪፖዚሽኑ ከዚህ አላ የሚለው ፕሪፖዚሽን በኋላ ስለመጣ ማለት ነው። ጃሚላን ጅዳን። ሌላኛው ይሄኛው ኤግዛምፕላችን ደግሞ አና ኢዛሃቡ ኢላ አልማድራሳ። አና ኢዛሃቡ ኢላ
አልማድራሳ I go to the school ማለት ነው። I go to the school ማለት ነው። አና ኢዛሃብ እሄዳለሁ ማለት ነው። አላ ቱ ማለት ነው። ቱ ማለት ነው። ይሄ ፕሪፖዚሽን ነው ማለት ነው። አልማድራሳ ደግሞ ምንድነው? ናውን ነው። ናውን ነው ግን ይሄ ናውን ከምን በኋላ ነው የመጣ? ከፕሪፖዚሽኑ በኋላ ነው የመጣ። ስለዚህ ይሄ ምን ኬዝ ነው? ጄኔቲቭ ኬዝ ነው ማለት ነው። ጄኔቲቭ ኬዝ ነው። አያችሁ? እየቆያችሁ እየገባችሁ ይሄዳል ማለት ነው። ስለዚህ በዚህ መልክ ነው እንትን አንደርስታንድ የምታረጉት ማለት ነው። ይሄኛው ኤግዛምፕላችን ደግሞ ጃሚን አልሱቅ ጃሚን አልሱቅ he came from the market he came from the market ጃ ማለት ከም ማለት ነው። ሚን አያችሁ ፕሪፖዚሽኑ ሚን ነው ማለት ነው። ሚን ማለት ፍሮም ማለት ነው። ፍሮም ማለት ነው። አልሱቅ ያው ስም ነው። በዚህ ኬዝ ይሄ ስም ምን ሆኗል? ጄኔቲቭ ኬዝ ሆኗል ቢኮዝ ከፕሪፖዚሽኑ በኋላ ስለመጣ ይሄ ስም ማለት ነው። ይሄ ስም ግን ከአረፍተ ነገሩ መጀመሪያ እዚህ ጋር ለምሳሌ ቢሆን ምንድን ነበር የሚሆን? ሳብጀክት ቢሆን ኖሚኔቲቭ ኬዝ ይሆን ነበር። እዚህ ጋር ግን ይሄ ከፕሪፖዚሽን በኋላ ስለመጣ ጄኔቲቭ ኬዝ ነው ማለት ነው። ስለዚህ ፕሪፖዚሽናችን ይሄ ሚን የሚለው ነው ማለት ሚን ማለት ፍሮም ማለት ነው። ስለዚህ በዚህ መልክ አንደርስታንድ ታረጉታላችሁ። ይሄኛው ኤግዛምፕላችን ደግሞ ሁዋ ማ አሂያ ሁዋ ማ አሂያ ሁዋ ማለት ሂ ማለት ነው። እሱ ማለት ነው። ማ ማለት ደግሞ ዊዝ ማለት ነው። ፕሪፖዚሽናችን ይሄ ነው ማለት ነው። ማ ዊዝ ማለት ነው። አኺያ ያው ብራዘር ማለት ነው። እሱ ከወንድሙ ጋር ነው ለማለት ነው። እሱ ከወንድሙ ጋር ነው ለማለት ነው። ይሄ ማለት ጀሚለን ጅዳ በደንብ አንደርስታንድ አድርጋችሁታል ብዬ ገምታለሁ። እንግዲህ ያልገባችሁ ነገር ካለ ደግሞ ኮሜንት ላይ ብጽፉልኝ የበለጠ አስረዳችኋለሁ ማለት ነው። ጃሚላን ጅዳ በዚህኛው ስላይድ ደግሞ እንግዲህ ፕሪፖዚሽን ኦፍ ፕሌስ የቦታ ፕሪፖዚሽኖችን ሲንያቸው የቦታ አመላካች ፕሪፖዚሽኖችን የተወሰኑትን እና ኮሙን የሆኑትን እንያቸው። እንግዲህ ታህታ ማለት አንደር ማለት ነው። አንደር ማለት ነው። ለምሳሌ እንግዲህ ኤግዛምፕሎቹን ማየት እንችላለን። አልኪታብ ታህት አልሰሪር አልኪታብ ታህት አልሰሪር አልኪታብ ታህት አልሰሪር ማለት ምን ማለት ነው? the book is under the bed ማለት ነው። ስለዚህ ይሄ ታህት የምትለዋ ይቺ ናት። ታህት ማለት እንግዲህ አንደር ማለት ነው። አንደር ማለት ነው። በጣም ጥሩ በጣም ጥሩ። ሌላኛዋ ይቺ ኤግዛምፕል ደግሞ አማማ ኢን ፍሮንት ኦፍ ነው አይደል? አማማ ኢን ፍሮንት ኦፍ ነው ማለት ነው። ስለዚህ ኤግዛምፕሉን ስናይ አልሰያራ አማም አልቤት አልሰያራ አማም አልቤት። ስለዚህ ይሄ አልሰያራ ካር ነው መኪና ነው። አማም ማለት ደግሞ ኢን ፍሮንት ኦፍ ይቺ አማም ማለት ኢን ፍሮንት ኦፍ ማለት ነው። አልቤት ያው ቤት ነው። ስለዚህ the car is in front of the house መኪናዋ ከቤቱ ፊት ለፊት ነች። መኪናዋ ከቤቱ ፊት ለፊት ነች እያለ ነው ማለት ነው። ጀሚለን ጅዳ። ሌላኛው ኻልፋ የሚለው ደግሞ ይሄ ቢሃይንድ ማለት ነው። ስለዚህ ኤግዛምፕሉን ስናይ እንግዲህ አልቲፍል ኻልፋ አልቤት አልቲፍል ኻልፋ አልቤት the child is in behind the door the child is behind the door ማለት በኋላ ማለት ነው። በስተጀርባ እንደማለት ነው። ይሄ behind ማለት በጣም አሪፍ በጣም ጥሩ። በዚህ መልክ አንደርስታንድ ማድረግ ትችላላችሁ ማለት ነው። እንግዲህ preposition of time ደግሞ እዚህ ጋር እናያለን። used to talk about time ስለ ታይም የሚያወሩ ናቸው። እንግዲህ preposition of time የምንላቸው ለምሳሌ ፊ አልሳባህ ማለት ምን ማለት ነው? ኢን ዘ ሞርኒንግ ማለት ነው። ፊ ኢን ነው። ሳባህ ደግሞ ሞርኒንግ ማለት ነው። ፊ አልሳባህ ኢን ዘ ሞርኒንግ ማለት ነው። ባዕድ አዳርስ አፍተር ዘ ለሰን ማለት ነው። አዳርስ ለሰን ማለት ነው። ባዕዳ አፍተር ማለት ነው። ባዕዳ አዳርስ አፍተር ዘ ለሰን ከትምህርቱ በኋላ እንደማለት ነው። ቃብላ አልናው ቢፎር ዘ ስሊፒንግ ናው ማለት ስሊፒንግ ነው። ቃብላ ቢፎር ነው። ቃብላ አልናው ማለት ደግሞ ቢፎር ስሊፒንግ ከመተኛታችሁ በፊት ማለት ነው። ይሄ ማለት ጀሚል ጅዳን። ስለዚህ እስኪ እቺን ኖት እንያት። ኖትስ ኦን ግራመር the word after a preposition takes the genitive case አያችሁ። ቅድም ሳስረዳችሁ የነበረው ይሄ ማለት the word after a preposition ከፕሪፖዚሽኑ በኋላ የሚመጣው ወርድ ወይም ደግሞ ናውን ወደ ከኖሚኔቲቭ ኬዝ ወደ ጄኔቲቭ ኬዝ ይቀየራል ያልኳችሁ ነው። ይሄ ማለት often ends in I in formal Arabic
ሞደርን ስታንዳርድ አረቢክ ማለት ነው። ይሄ ኤምኤስኤ ማለት ሞደርን ስታንዳርድ አረቢክ። አረብኛ ሁለት አይነት አረብኛ አለ። ሞደርን ስታንዳርድ አረቢክ እና ስፖክን አረቢኩ ደግሞ አለ። ይሄ ለንግግር ብቻ የምንጠቀመው ከሀገራት ሀገራት የሚለያየው ማለት ነው። ለምሳሌ የዱባይ አረብኛና የሌላ ሀገር አረብኛ የተለያየ ነው። በስፖክን አረቢክ በንግግር አረቢክ። በሞደርን ስታንዳርድ አረቢክ ግን አንድ አይነት ነው። ይሄ ማለት ስታንዳርዱ ማለት ነው። መደበኛው አረብኛ ወይም ግራመር የምንማረው አረብኛ ማለት ነው። ይሄ ሞደርን ስታንዳርድ አረቢክ። ሶ በዚህ ጊዜ ኦልሞስት ሁል ጊዜ ማለት እንችላለን የሚጨርሱት በአይ ነው። በአይ ይጨርሳሉ። ለምሳሌ እንየው። ምሳሌውን ስናይ ይገባችኋል። ፊ አልበይቲ አያችሁ፣ ቲ እዚህ መጨረሻ ላይ ቲኢ ይችን ያላችሁ ማለት ነው። ኢ በይቲ መጨረሻ ላይ ቲ የሚል ድምጽ አለ ማለት ነው። ብዙ ጊዜ ወደ ምን ከተቀየሩ ወደ ጄኔቲቭ ኬዝ ከተቀየሩ ማለት ነው። ለምን ወደ ጄኔቲቭ ኬዝ የተቀየረው? እዚህ ጋር ፕሪፖዚሽኑ ከፕሪፖዚሽኑ በኋላ ስለመጣ እንጂ እንደዚህ ይሄ ጄኔቲቭ ኬዝ ባይሆን ቤት ብለን እናነበው ነበረ። ግን አሁን ምን ብለን አነበው ነው? ቤቲ ብለን አነበው because it is genitive case። ሚን አልማድራሳቲ አያችሁ፣ አሁንም ቲ መጨረሻ ላይ ማ አልታሊቢ እነዚህ ሁሉንም ስታዩዋቸው ተመሳሳይ እንትን ያላቸው ማለት ነው። ሶ በዚህ መልክ ሞር አንደርስታንድ ማድረግ ትችላላችሁ ማለት ነው። እንግዲህ እዚህ ስላይድ ደግሞ ሲሪካፑን ልየው የተማርነውን አጠቃላይ ሰመራይዝ ለማድረግ ያክል አረቢክ ፕሪፖዚሽንስ ከም ቢፎር ናውንስ፣ የአረብኛ ፕሪፖዚሽኖች ቢፎር ምን ነው የሚመጡ? ናውኖች ነው የሚመጡ ማለት ነው። ናውንን ቀድመውት ነው የሚመጡ። እዛ ናውኑ ከፕሪፖዚሽኑ በኋላ ነው የሚመጣ ማለት ነው። ናውኑ ከፕሪፖዚሽን በኋላ ነው የሚመጣ። ከዛ ያንን ናውን ደግሞ ከፕሪፖዚሽን በኋላ መጣ ማለት ኖሚኔቲቭ ኬዝ የነበረው ወደ ምን ይቀየራል? ወደ ጄኔቲቭ ኬዝ ይቀየራል ስላችሁ የነበረው ማለት ነው። ያንን ለማለት ነው። ሁለተኛው ሰመራይዛችን የምናደርገው ዘይ አፌክት ዘ ኢንዲንግ ኦፍ ዘ ናውን፣ ጄኔቲቭ ኬዙ ማለት ነው። ኢንዲንጉን አፌክት ያደርጉታል። ዘይ አፌክት ዘ ኢንዲንግ ኦፍ ዘ ናውን ጄኔቲቭ ኬዝ ስላችሁ የነበረው ማለት ነው። ኢንዲንጉን አፌክት ያደርጉታል ወይም ደግሞ ማተር ያደርጋሉ ማለት ነው። እነዚህ ኮመን ዋንስ ኢንክሉድ እንግዲህ በጣም ኮመን የሚባሉት ምን ናቸው? ከግራ ወደ ቀኝ ልይላችሁ። አማም፣ በይን፣ ፊ፣ አላ፣ ኢላ። ይሄና ይሄ ልዩነቱ፣ ይሄኛው አላ ነው፣ ይሄኛው ኢላ። ሚን፣ ማ፣ አይንድ፣ ታህት፣ ሀልፍ። እነዚህ ናቸው እንግዲህ ዋና ዋና የሚባሉት። ሌሎች ብዙ አሉ ግን በጣም ኮመን የሆኑት እና ወሳኞቹ እነዚህ ናቸው ማለት ነው። ማስተሪንግ ዚስ ዊል ግሬትሊ ኢምፕሩቭ ዩር ሴንተንስ ቢልዲንግ ስኪልስ። ቅድም መግቢያ ላይ ያልኳችሁ ነገር ነው። ይሄ ፕሪፖዚሽን የሚባለው ነገር አረፍተ ነገር ለመመስረት በቀላሉ የአረፍተ ነገር ኮንስትራክት ለማድረግ እና እንዲሁም በአረብኛ የግራመር አስፔክት ላይ በጣም ትልቅ የሆነ አስተዋጽኦ ያላቸው ነገሮች ናቸው። ስለዚህ በደንብ አድርጋችሁ ዲፕ ማጥናቱ በቀላሉ አረፍተ ነገርን ለመመስረትና ግራመራችሁን አሪፍ እንዲሆን ያደርገዋል ማለት ነው። ስለዚህ በደንብ ስተዲ እንድታደርጉት እመክራችኋለሁ ማለት ነው። በጣም አሪፍ። እንግዲህ የዛሬ ትምህርታችን ይሄን ይመስላል ማለት ነው። ስላዳመጣችሁ አመሰግናለሁ። ታንክ ዩ ፎር ዋቺንግ። ሹክራ ኢላ አልሙታባአ ኢላ ሊካ ፊ አዳሪስ አካዲ ማዓ ሰላማ